ማታ ማለት ነው ፓላስ ከሲቲ ስላደረጉ ጨዋታ እናወራለን። የሚገርም ጨዋታ ነው። ፔፕ ጋርዲዮላ እንደማይገመት ትናንትና አስመልክቶናል። የሚገርም ታክቲክ ነበረ። አይታችሁት ከሆነ ፎርሜሽኑ 10 ነበር የሚቀያየረው። ሲፈልግ 5 ተከላካይ ይሆናሉ፣ ከኳስ ውጪ 3 ይሆናሉ፣ 4 ይሆናሉ። ሚድፊልደር መልሶ 4 ይሆናል፣ 3 ይሆናል። ሁለት ሁሉ የሆነበት ሰዓት አለ ሚድፊልደሩ። ከዛ መልሶ አጥቂ ላይ 4 ሆነ ደግሞ የሚገርም በቃ ጋርዲዮላ ተገማች እንዳሉና ፕሪሚየር ሊግ ላይ የፈለግከውን ታክቲክ መጠቀም ትችላለህ። የተጫዋች ጥራት ግን ወሳኝ ነገር እንደሆነ ትናንትና አሳይቶናል። በርናርዶ ሲልቫንም ሳናደንቅ አናልፍም በዚሁ። ሌላኛው ደግሞ ሴሜኖ ትክክለኛ 9 ቁጥር ደመነፍስ ነው ያለው ትናንትና። የትክክለኛ 9 ቁጥር ደመነፍስ በተለይ ፊልፋደን ይሁት ይሄንን ኳስ ፊልፋደን ጀርባውን ሰጥቶታል ለሴሜኖ ወደ ራሱ ጎል ነው ፊቱ። ይሄ ኳስ ባክ ፓስ ነው ሊሆን የሚችለው ብለህ የምትገምተው ሃላንዱላ ይሄንን ኳስ አይገምተውም እርግጠኛ ነኝ እነግርሃለሁ። ነገር ግን ሴሜኖ ይሰጠኛል ብሎ ጠበቀው። ይሄንን ኳስ ተሰጠው፣ አስቆጠረው እንደ ትክክለኛ 9 ቁጥር ማለት ነው። ሌላኛው ደግሞ ምንድነው እንቅስቃሴዎቹ በጣም አሪፍ ነበሩ። ሴሜኖ በጣም አሪፍ ነበሩ። እንደ 9 ቁጥር ነበር ትናንትና ሲጨት የነበረው። አሪፍ እንቅስቃሴ አሳይቷል። ኳሶችን እያመከነ ቢሆንም ነገር ግን ለቦታው አዲስ ነው። በጣም ምርጥ እንቅስቃሴን ያስመለከተን። ራያን ቼልኪም ተቀይሮ ከገባ በኋላ እንደምትመለከቱት ይሄንን ፓስ እኔ እንጃ የምሬን በጫት ጀርባ ነው ፓስ ያደረገለት። ከዛስ ሩጫውን የተመለከተው ቀድሞ ሩጫውን ጠበቀው። ኦፍሳይድ ትራፑን ጠብቆ በጫት ጀርባ ፓስ አደረገለት፣ አስቆጠረው። እሱም አባቴ ሳቪኒዮም አስቆጠረው፣ አላሳፈሩም። ሌላኛው ደግሞ ሁለተኛው ግብ ሲቆጠር በርናርዶ ሲልቫ የሚገርም ፓኔልካ ፓስ ነው ያደረገለት። የሚገርም ፓስ ነው ብላችሁ ፊልፋደንም ያው ኳሱ ኮንትሮል ለማድረግ ይሁን ፓስ ለማድረግ አናውቅም፣ ብቻ ኳሱ እንደምንም ብሎ ኦማር ማርሙሽ እግር ስር ይደርሳል። ማርሙሽም ይሄንን ኳስ እንግዲህ እንደምንም ብሎ አስቆጥሮ ሲቲ 2-0 እንዲመራ አድርጎ ነበር። እንዳሳያችሁ ቼልሲ ሶስተኛው ኳስ እንዲቆጠር የሚገርም አስተዋጽኦ ነው ያደረገው። ከዛ ውጪ ሴሜኖ አመከኑ ያልኳችሁ ኳስ ይሄ ፓስ ኢኒየስታ ፓስ ነው የሚባለው። በቃ እርግጠኛ ነኝ እንዴ ፓስ ምን አይነት ፓስ ነው አንተ ቼልሲ ያስመለከተን። ብቻ ድሪብል ያደርጋል፣ ያንጠባጠብባቸዋል፣ እንደ ሙዱ ነው። ብቻ ይመቻችሁ። ሼር ኮፒ ሊንክ እንዳይረሳ።